ሰላም ውድ የሀገር ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ፣ ፍቅራችሁ ይብዛ፣ ሰላማችሁ ይብዛ። ኧረ ሰላም ይብዛ፣ የእውነት በያለንበት ሰላማችን ይብዛ። ይሄ ነው ዋናው ነገር። ለማንኛውም ጋይስ ምን ልጠይቃችሁ ነበር መሰላችሁ? ለመጀመሪያ ጊዜ ዩቲዩብ ከፍቻለሁ። ከከፈትኩት ትንሽ ዘግይቷል፣ ትንሽ ቆይቷል። ግን አይናፋር ስለሆንኩ ሰው ምን ይለኛል ስለምል እንዴት ነው ሰው እንደዚህ ብሉኝስ የሆነ ነገር ብናገርስ ሰው ባይመቸውስ እንደዚህ ቀድሞ ሳልሰራው በፊት ሰው ምን ይለኛል የሚለውን ነገር በጭንቅላቴ ስለማስብ ከምፈልገው ነገር ቆይቼ ተረድቻለሁ። ግን ዋናው ነገር መቆየቱ ብቻ ሳይሆን ዋናው ነገር ፍላጎት እስካለን ድረስ ብንቆይም ቢዘገይም ዋናው ነገር መጀመር ነው። ጀምሬዋለሁ። ስለዚህ ከትላልቅ ዩቲዩበሮች ዩቲዩብ ላይ ከቆያችሁ ሰዎች ምክራችሁ ያስፈልገኛል። ፎሎ እንድታደርጉኝ እፈልጋለሁ። ሰብስክራይብ እንድታደርጉኝ እፈልጋለሁ። ፎሎ እንድታደርጉኝ ሰብስክራይብ እንድታደርጉኝ እፈልጋለሁ። በዛ ላይ ኮሜንት ጻፉልኝ። እንደዚህ ብትሰሪ ይሄ ጥሩ ነው፣ እንደዚህ ብታደርጊ እንዴት ነው? ኮሜንታችሁ በጣም ያስፈልገኛል። ለኔ ምክራችሁ ያስፈልገኛል። ምክራችሁ በተለይ እንደዚህ እንዴት ነው ዩቲዩብ ላይ የቆያችሁ ሰዎች ምክራችሁ በጣም ያስፈልገኛል። ምን አይነት ቪዲዮ ብሰራ ተቀባይነት እንዳለው አቀራረጹ እንደዚህ ቢሆን የሚለውን ነገር ከእናንተ ምክር እፈልጋለሁ። ያው እኛንን ፎሎ የምናደርጋችሁ እናንተ ደግሞ እኛን ፎሎ ብታደርጉ ምክር ብትመክሩ እንዴት ነው እንደዚህ ኮሜንት ላይ እንደዚህ ብታደርጊ እንደዚህ ነው ብትሉ በጣም ደስ ይለኛል። ምክር እቀበላለሁኝ። ምክር ተቀብዬ ደግሞ አስተካክላለሁ ማስተካክለውን ነገር። ግን ድጋሜ ስመጣ ሰው ምን ይለኛል ላይ ጋይስ በደንብ አድርጌ ላስረዳችሁ። አትችሉም እየተባልን ያደገን ሰዎች ስለሆነ ብዙዎቻችን አትችሉም የሚባለውን ነገር ጭንቅላታችን ውስጥ እንዴት ነው ሴፍ ስላደረግ ነው ጭንቅላታችን ውስጥ ስላስገባ ነው ሁልጊዜም የሚሰማን ስሜት አትችሉም ነው። ግን ሰው ምን ይለኛል ብለን ነው የምናስበው። ቀድመን ፍላጎታችንን ሳናስቀድም የሚሰማን ስሜት ምንድን ነው? ሰው እንደዚህ ቢለኝስ፣ ሰው እንደዚህ ቢያወራስ፣ ቤተሰቦች ባይመቻቸውስ፣ ወንድሜ ባይመቸው፣ እህቴ ባይመቸው፣ ሁሉም ሰው የሚኖረው ድሪሙን ነው፣ ፍላጎትን ነው። ስለዚህ እባካችሁ ፍላጎታችሁን ኑሩ። ሰው ምን ይለኛል እያላችሁ ልክ እንደኔ ከምትፈልጉት ነገር አትዘግዩ። ስለዚህ የምትፈልጉትን ነገር ለማድረግ አድርጋችሁ ተገኙ። ሰው ኤኒሃው ማውራቱ አይቀርም። ጥሩም አደረጋችሁ ምንም አደረጋችሁ ሰው ኤኒሃው ማውራቱ አይቀርም። ስለዚህ ሰው ምን ይለኛል፣ ጎረቤቴ ምን ይለኛል፣ እናት አባቴ ምን ይለኛል፣ እንደዚህ ምን ይለኛል አላስፈላጊ የሆነ ሀምብል መሆን እንዴት ነው? አላስፈላጊ የሆነ ራሳችንን ፍላጎታችንን እንዴት ነው እንደዚህ ዘና ብለን ማውራት ስንችል እንዴት ነው ራሳችንን እንደዚህ ሰው ምን ይለኛል፣ ሰው እንትን ቢለኝ ጋይስ ሰው ምን ይለኛል? ስለ ራሳችን ሳንኖር እኮ የምንኖረው ስለ ሰው ኮሜንት ነው። ስለ ሰው ምን ይለኛል፣ ሰው እንደዚህ ብለኝ፣ ሰው ባይቀበለኝ፣ ሰው በነገራችን ላይ አዶናይ አይ ላቭ ዩ ሰግጡ። ለምትፈልጉት ነገር ጠንካራ ሆኖ ለምትፈልጉት ነገር ፍላጎታችሁን ሰው ምን ይለኛል፣ ሰው ባይቀበለኝ፣ ሰው ምን ይለኛል። ጋይስ እስካሁን ድረስ ራሱ እኔ ዩቲዩብ መስራት ፈልጋለሁ፣ ኤክስፕሎር ማድረግ ፈልጋለሁ፣ ብዙ ነገር መስራት ፈልጋለሁ። ግን እስካሁን ድረስ ምንም ነገር ያላደረኩት ሰው ምን ይለኛል። ይሄን ቪዲዮ ቤተሰቦች ቢያዩትስ፣ ይሄን ቪዲዮ ቤተሰቦች አይተው ባይመቻቸውስ፣ ጎረቤቶች አይተው ቤተሰቦችን እንትን ቢሏቸውስ ሰው ምን ይለኛል? ጋይስ ራሳችሁን መውደድ ስትችሉ ስለ ሰው ማሰብ ትቆማላችሁ። የኖርን ያለነው ስለ ራሳችን ፍላጎት ሳይሆን ስለ ሰው ፍላጎት ነው። ሰው ምን ይለኛል፣ ሰው ባይቀበለኝ፣ ሰው ባይወደኝ፣ ሰው እንትን ቢለኝ፣ ሰው ምንም ነገር ብናደርግ ምንም ያክል ታውቃላችሁ፣ ምንም ያክል ጥሩ ሰዎች ብንሆን ኤኒሃው ሰው ማውራቱ አይቀርም። ስለዚህ ሰው ምን ይለኛል ብለህ ሳይሆን መኖር ያለብሽ ወይም ብለሽ ሳይሆን መኖር ያለብሽ ፍላጎቴ ምንድን ነው? እኔን የሚያስደስተኝ ምንድን ነው? መጨፈር ነው የሚያስደስተኝ፣ ጨፍሪ። መዝፈን ነው የሚያስደስትሽ፣ የሚያስደስትሽን ዋናውን ሰው ምን ይለኛል ሳይሆን፣ ምክንያቱም ሰው ያንቺን ቢል አይከፍልም። ገባሽ? ያንቺን እንዴት ነው ሬስቶራንት ሄደሽ የሆነ ምግብ እንትን አርገሽ ኦርደር አርገሽ እየበላሽ ይሄ ሰው ምን ይለኛል፣ እንዴት ነው ብዙ ነው የምበላው ነው
እንደፈለግሽ መብላት አለብሽ። እንደፈለግሽ ነው መብላት ያለብሽ። ሰው ምን ይላል? ምክንያቱም ያንቺን ቢል የምትከፍሉ ራስሽ ነሽ። ዋጋውን የምትከፍሉ አንቺ ነሽ። ስለዚህ ሰው ምን ይለኛል? ይሄ ምግብ እየበላው ብዙ ነው የበላው ትንሽ ነው የበላው ነው። የራስሽን ቢል ለመክፈል ራስሽ ነው ማሰብ ያለብሽ። ስለዚህ ገንዘብሽን እስከከፈል ድረስ ሰው ምን ይለኛል ብለሽ ሰው እንዴት ያዩኛል፣ እንደዚህ ይሉኛል፣ ብዙ በላችሁ ይሉኛል፣ አበላላው ጥሩ አይደለም፣ እንዴት ነው ስለ ሰው መጨነቅ አቆሙ። የእውነት እኔ ስለ ሰው መጨነቅ ካቆምኩ በኋላ ራሴን መውደድ ከቻልኩ በኋላ ነው ህይወቴን እንዴት ነው ምን አገባኝ እኔ እንዴ የምለፋው ለራሴ የምኖረው ለራሴ እኔ ምን አገባኝ። ቆይ እንዴ ሰው ምን ትለኛለች? ጓደኛ ትቀበለኛለች አትቀበለኝም፣ እሱ ይቀበለኛል አይቀበለኝም፣ ምን አገባን? እኛ ምን አገባን? መኖር ያለብን ስለ ራሳችን ፍላጎት ነው። ምክንያቱም የምንኖረው ራሳችን ነን፣ የምንከፍለው ራሳችን ነን። የምንፈልገውን ነገር መኖር አለብን። አትችሉም የሚለውን ነገር ይህንን ጭንቅላታችን ውስጥ ማውጣት አለብን። ምክንያቱም አትችሉም ነው እኛን እንትን ያለን ነው። በህፃነታችን እንዴት ነው እኛ ሀገር ላይ ብዛት በባህላችንን በብዙ ነገርም እንዴት ነው ህፃን ልጅ ትችላለህ ልጄ፣ አንተ ጎበዝ ነህ፣ እንደዚህ ማድረግ ትችላለህ፣ ስታደግ እንደዚህ ማድረግ ትችላለህ፣ መስራት ትችላለህ። አትችልም፣ ገና ህፃን ነህ። ማንኛውም ጎረቤቱ የሚሆን ቤተሰብ የሚሆን እየተኮረኮምን ነው ያደግ ነው። ስለዚህ አሁን ላይ ምንድነው ያለን ውስጣችን ጭንቅላታችን እንትን ያለው መስራት እንደማንችል ሀሳባችንን ራሱ በስነ ስርዓት እንዴት ነው ማስረዳት አንችልም። እንዴት ነው የሆነ ነገር ራሳችሁን ኤክስፕሌን ማድረግ አትችሉም። እኔ የደረሰብኝ ይሄ ነው። ስለዚህ በብዙዎቻችሁ ላይ ራሱ ብዙ እንዴት ነው ሶሻል ሚዲያ ላይ ብዙ ልጆች ያለውኝ ብዙ ሀሳባቸውን መግለጽ የሚፈልጋሉ፣ ብዙ ማስረዳት የሚችላሉ። ራሳቸውን ራሱ እንዴት ነው ዘና ማድረግ እንዴት ነው አሁን እኔ እንዴት ነው ሻይ ስትሆኑ እንዴት ነው የምታወሩት? እንደዚህ ኮስስ ብላችሁ ራሳችሁን በደንብ ነው ዘና ብላችሁ በኮንፊደንስ የምትፈልጉትን ነገር በደንብ ማናገር። አንገታችሁን ቀና አድርጋችሁ አንገታችሁን አጎንብሳችሁ ሳይሆን ቀና ብላችሁ በኮንፊደንስ ህይወታችሁን መምራት አለባችሁ። በቃ አትችልም የሚባለውን ነገር ከራሳችሁ ውስጥ አስወግዱት። እንችላለን፣ ብዙ ነገር መስራት እንችላለን፣ ብዙ ነገር ማድረግ እንችላለን። ህይወት ይቀጥላል። ጎረቤታችሁ አይደለም የእናንተን ቤት ኪራይ የሚከፍለው፣ የእናንተን ህይወት የሚመራው እናንተ ናችሁ የምትመሩ። ስለዚህ እንችላለን። አትችልም የሚባለውን ነገር ከጭንቅላታችን ማስወገድ አለብን። ይሄን በጣም የሚያስጠላ ባህል። ለማንኛውም ጋይስ እስከዛሬ ድረስ እየለቀኩት የነበረው ቪዲዮ የሄድኩበትን ቦታ ቪዚት ያደረኩበትን ቦታ ምናምን እየቀረጽኩ ነው፣ ግን በዛ ብቻ ዩቲዩብ ሊያድግ አይችልም። ስለዚህ አሁን ደግሞ በራሴ መጥቻለሁኝ። ለማንኛውም ጋይስ ደስ የሚል ነገር ማለት ነው በህይወት ያስቤው አላውቅም፣ አልሜው አላውቅም። ፈጣሪ ካለው ይሳካል ማንኛውም ነገር። የምነግራችሁ ነገር ለመጀመሪያ ጊዜ ማልዲቭ መጥቻለሁ። ለመጀመሪያ ጊዜ በጣም ውድ ነው በነገራችን ላይ። ማልዲቭ መጥቻለሁ ከኢጣሊ ኢስታንቡል፣ ከኢስታንቡል ማሌ ማለት ያው አይ ቲንክ ትልቁ ከተማ ነው። ግን ማልዲቭስ ምንድን ነው የሚለው መስላችሁ እዚህ ጋር ኮንትራት ማልዲቭ ነው ያለሁት ለአንድ ወር ጋይስ። በጣም ደስ የሚል ቻንስ ነው እንትን ያለኝ። ቪዲዮውን እለቅላቸዋለሁ። በጣም አሪፍ ቦታ የሚጎበኙ አሉ። በዛ ላይ ደግሞ አንደር ዋተር ሬስቶራንት፣ እሱን ቪዲዮ በትንሹ ለቅቄላቸዋለሁ ትናንት። ማየት ትችላላችሁ እስከ መጨረሻው። ዛሬ ደግሞ እለቃለሁ ጽድት ያሉ ቪዲዮዎችን እዚህ እስከ ቆየው ድረስ። ያው የመጣሁት በነገራችን ላይ በስራ ጉዳይ ነው፣ ግን ለኔ በጣም ትልቅ እድል ነው። ምክንያቱም እንደዚህ ለመምጣት ብቻ ለአንድ ሳምንት ከኢጣሊ ወደዚህ የመጡ ሰዎች ማለት ነው የጨረሱት 12,000 ብር 13,000 ብር ያው እንደ ቦታው ነው። ምክንያቱም እንደ ቦታው እዚህ ያለሁበት ኮንትራት ይባላል። ግን በየቦታው ብዙ የተለያዩ ኢዞላዎች አሉ፣ ብዙ የተለያዩ የሚጎበኙ ቦታዎች አሉ፣ በጣም ውድ የሚባሉ ነገሮች። ግን ጋይስ ለማንኛውም በድጋሚ ፈጣሪን እያመሰገንኩኝ ያለሁበትን ቦታ ላሳያችሁ ሞክራለሁኝ። እባካችሁ ኮሜንት ጻፉልኝ፣ አበረታቱኝ። ይሄ ቪዲዮ የደረሳችሁ ሰዎች በሙሉ ወዳችኋለሁኝ እና ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉኝ። ያለውን ነገር አብረን እንደግ። ምቀኘት ምንም አይሰራልንም። ስለዚህ አብረን ተደጋግፈን እንደግ። ያልተመቻችሁ ነገር ካለ ወይም ደግሞ ማስተካከለው ነገር ካለ ነው ያልተመቻችሁ ነገር ካለ እኔ የሚመቸኝ ነው የምሰራው። ስለዚህ ግን ማስተካከል ያለብኝ ነገር ካለ ባካችሁ ኮሜንት ጻፉልኝ። ለማንኛውም ወዳችኋለሁ በድጋሚ መልካም